ግንቦት ወር ሲመጣ እኔ ብዙ አይመቸኝም። በልጅነቴ በቃ በህይወቴ ላይ ጥሩ ያልሆነ አሻራ አልፏልና ህፃን እያለን እንደዚህ በእኛ ግቢ ውስጥ ግንቦት አንድ ላይ እንደዚህ ይታረዳል። ያው ግንቦት ሙሉ ነው ማለት ነው። አንዳንዱ ግንቦት አንድ ያርዳል፣ አንዳንዱ ግንቦት ሙሉ በተመቸው ጊዜ ያርዳል እና በእኛ ግቢ ይታረዳልና ዳቦ ይደፋል፣ እንደዚህ ንፍሮ ፈንዲሻ ቅጤማ ተወዝጉዞ ምናምን ይደረጋልና በዛን ጊዜ ሴሪሞኒው እየተደረገ እዛ ግቢያችን ከነበረ ሰው አንድ ሰው ዱላ ይዞ ነበርና ተነስቶ እናቴን አንገቷን ይመታትና እናቴ ትወድቃለች። ህፃን ነኝ በጣም ትንሽ ልጅ እና አስታውሳለሁ። ትልቅ ወንድማችን ያንን ነገር ሲታገል በልጅነት ያስታውሳለሁ። ያንን ሰውዬ ለመበቀል ድንጋይ በመወርወር ምናምን አቅምም አይኖረውም የለውም። በርግጥ ግን ያን ለማድረግ ይሞክር ነበርና ከዛን ጊዜ ጀምሮ አእምሮዬ ተበላሽቷል በዛ ጉዳይ ላይ ማለት ነው። በጣም ነው ያዘንኩት። እናታችን ብትሞት አስቡ። እኛ በዛ ጊዜም እናታችንን የምታሳድገን አባታችን ከኛ ጋር የለም። 4 ልጆች ነን። እናታችን ብትሞት የት እንደምንበተን አስቡትና ያለ እናት እንቀር ነበር፣ የትም ተበትነን እንቀር ነበርና በአጋጣሚ ሆኖ እናታችን ተረፈች። ከዛን ጊዜ ጀምሮ ወደ ጌታ እስከምመጣ ድረስ ያንን ጊዜ አልወደውም፣ አልካፈልም። በጣም ነው የምጠላው። ለምን በዛ ጊዜ ሰዎች መስዋዕት ያቀርባሉ፣ ለይተው ጥቁር በግ ያርዳሉ፣ ጥቁር ዶሮ ያርዳሉ። ደግሞ በዛ ጊዜ የተዘጋጀውን ይበትናሉ፣ በተለያየ በቀኝ በግራ ይበትናሉ። መስከር ነው፣ መጠጣት ነው፣ ፌሽታ ነው፣ ጸም ነው፣ ሰዎች ይፈነከታሉ። ብዙ የሞቱም ሰዎች እንዳሉ እናስታውሳለን። እና ግንቦት ወር ለኔ ብዙ ኮንፈርት አይሰጠኝም እና ብዙ ጽድቅ ያለበት ፕሮግራም አይደለም። ትክክለኛ መጽሐፍ ቅዱሳዊም ስላልሆነ አይመቸኝም እና ግንቦት ወር ደግሞ ታውቃላችሁ በኢትዮጵያ ላይ ብዙ ጊዜ አደጋ የሚደርስበት፣ ብዙ ሰዎች ጉዳት የሚደርስበት፣ ታዋቂ ሰዎች የሚሞቱበት ወር ነው። ብዙ ሰዎች ችግር ውስጥ የሚገቡበት ነው። ጸብን ያለበት ወር ነው። በጣም የማይመች ወር ነው እና እንደውም በዚህ ወር ላይ መጸለይ ነው ያለብን፣ መቃወም ነው ያለብን እና ግንቦት 1 እስከ ግንቦት 30 በኢትዮጵያ ምድር ላይ አጋንንት እንዳይሰለጥን፣ ክፉ እንዳይሰለጥን፣ ጠላት እንዳይሰለጥን እየተቃወምን መጸለይ አለብን። የአጋንንትን መስዋዕት ጥንሱሱ መደፋት አለበት። እየተቃወማችሁ ጸልዩ። ኢየሱስ ጌታ ነው። ግንቦት 1 እስከ 30 ለጌታ ዋጀን። ቀን ሁሉ ለጌታ ዋጀን። ወሩን ሁሉ ለጌታ ዋጀን። ጠላት አይሰለጥንም፣ ክፉ አይሰለጥንም። ኮፒ ሊንክ ሼር አድርጉ። ተባረኩ፣ ጸልዩ።